هو سماكم المسلمين أجي القرآن أنكس مكرا متوبها لا إله إلا الله هو سماكم المسلمين هو سماكم المسلمين مسلموش بلونال ليلا سما يسفلقن مال بلواتشوال اش ችግር የለውም من قبل على الله ومن قبل أي من قبل بعثة محمد صلى الله عليه وسلم بدروم ነቢያቶች በተወረዱ መጽሐፎች ላይ ሙስሊሞች ብሎ ጠርቷቸዋል وفي هذا أي في هذا القرآن በነብዩ መሐመድ ላይ በተወረደውም مسلموች ብሎ ጠርቷቸዋል አለ አላህ لماذا ليكون الرسول شهيدا عليكم መልእክተኛው በእናንተ ላይ ምስክር ሊሆን وتكونوا الشهداء على الناس እናንተ በሰዎች ላይ በሌሎች ነብያቶች ህዝቦች ላይ ምስክሮች ልትሆኑ አላህ ሙስሊሞች ብሎ ጠርቷቸዋል የድሮቹንም ነብያቶች ተከታዮች ያውን የሙሐመድም ተከታዮች ሙስሊሞች ናቸው ብሎ አላህ Subhanahu Wa Ta'ala ጠርቷቸዋል ኺጣቡ ለማን ነው ለሰሃቦች هو سماكم المسلمين ለሰሃቦች ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታይ ሰሃቦች በነብዩ ዘመን ሙስሊሞች አንድ አይነት ናቸው ማብise ዛሬ በአዱኛ ነገ በአኺራ ፈላና ነጃ ምንወጣው የአላህን ትእዛዝ በነብዩ መንገድ የለም የለም ገብቷል አይደል ቀኝ እጅህን በደረት ላይ አድርገ ለሰይድ ቁጥብ الحسن البنا ቃል ኪዳን ግባ የለም ማፊ ሐሰን البنا የመቼ ነበር ነው የት ነበር 100 ምናምን አመት አልነበርም አይታወቅ 100 የነብዩ ዲን ሰሃቦ 1400 ምናምን አመት መሐመድ ኢልያስ የ100 አመት ህንድ ውስጥ ነበር የታል ሱፊያ የለም አህባሽ የለም ኢኽዋን የለም ማ ፉላን ዋል ከየት የታሉ አይታወቁም የሉ ማን ያለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ ሰሃባዎች የነብዩና የሰሃባዎች ስብስብ ነው ያለው አላህ ምን አላቸው هو سماكم المسلمين አራ ማፊ ቀብር አምልኮት የለም ሰላማዊ ሰልፍ እንውጣ ብሎ አፍ ላይ ፕላስተር ለጥፍ የለም በል የለም الشعب يريد اسقاط المجلس የለም مجلس فلان والله ما في كلام الكتاب والسنه قرآنና ሐዲስ ነው ያለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪል ወህይ ይዞላቸው ይመጣል በወህይ ይመራሉ የአላህ መልእክተኛ ይሄ حرام ነው ይሄ ሐላል ነው ይላሉ ይሄን ስሩ ይሄን አትስሩ ይላሉ አለክ خلاص ሙስሊሞች እነዚህ ናቸው የነበሩት هو سماكم المسلمين እሺ ዛሬስ ትላንትና ህዝቡን ከዳር እስከ ዳር ድረስ አስጮህ አውጥተ አህባሽ እያል ጭራቃስ መስለ ማህበረሰቡን ስታነቃንቀው የነበረው እነዚያም ካፊሮች ናቸው አህባሾች ካፊሮች ናቸው የምትል ከሆነ አንተ ተክፊሪ ትባላለህ ተክፊሪ ነው ማለት ነው አንተ ግልጽ አይደለኛ ስንት ምስኪን يؤذرون بجهلهم جاهلوች ናቸው ስለማያውቁና አጥማሚ መሪዎች መንገድ ስላሳቷቸው ነው እነርሱ ካፊር ቢሉን እኛ ካፊር አንላቸው ወሃቢዎች ካፊሮች ናቸው ይላሉ ነገር ግን እኛ ካፊር አንላቸው لأن الصحابة በጣም የሚገርማችሁ አሊ ኢብኑ አቢ ጣሊብ አክፍረውት እኮ ነው የገደሉት እሱ ነው የገደለ የጀነት ነው ብለው እኮ ነው የገደሉት ታውቃላችሁ አይደል አሊ ረዲየላሁ ዐንሁ ዑስማን ኢብኑ አፋን አንገቱን ቆርጠውት ደረቱ ላይ አንዱ ቁጭ ብሎ 9 ጊዜ ነው በጩቤ ወጋቸው ዑስማን ኢብኑ አፋን ما ضر عثمان ما فعل بعد اليوم ነው ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዑስማን ከዚህ በኋላ ምንም ነገር ቢሰራ አይጎዳውም ብለው በጀነት የመሰከሩለትን ዑስማንን ደረቱ ላይ ቁጭ ብሎ 9 ጊዜ ወቅቶት 3ቱን ለአላህ ብዬ ነው 6ቱ ግን በልቤ ላይ ለነበረው ቂም ነው ያለው ዑስማንን የገደለ ዑስማንን ግን ገሎ ጀነት ሊገባ ጭንቅላታቸውን በእግሩ ያ ካፊር ብሎ ነው የረገጠው አሊ ካፊር ተብሎ ተገለዋል ዑስማን ካፊር ተብሎ ዛሬስ ወሃቢዎች ካፊሮች ናቸው ይላሉ አህባሾች እነሱ ካፊር ስላሉን እኛ ካፊር አንላቸው ወሃቢይን የገደለ ጀነት ነው ይላሉ መሪዎቻቸው ማን ናቸው እነዚያ ናቸው የነ አብዱራህማን ኢብኑ ሙልጂም የእነርሱ ደረሶች ናቸው እነዚህ አሽር ጌታዎቻቸው እነዛ ናቸው ሰሃባዎችን የገደሉ ሰዎች ምን ብለው እስልምናን ያጠፋሉ ብለው ስለዚህ እነዚህ አህባሾች ቀብር ማምለክ የነብዩ ዲን ነው የሚሉ ናቸው የሞቱ ሰዎች እርዱን ሲሏቸው ከቀብራቸው ወጥተው እርዳታ ለጠራቸው እርዳታ ሰጥተው ወደ ቀብራቸው ይመለሳሉ የሚሉ ሰዎች ናቸው ይሄ ኩፍር ነው በቁርአንም በሐዲስም በአራቱም መዝሐብ ኩፍር ነው ይሄ
በኢማሙ አቡ ሐኒፋ አብዛኛው ከመንገድ የወጡ አንጃዎች መዝሐባቸው ሐነፊዮች ናቸው አብዛኞቹ ማለት ነው አብዛኞቹ ሐነፊዮች ናቸው በጣም የሚገርመው ግን ኢማሙ አቡ ሐኒፋ الآيات البينات في عدم سماع الأموات عند حنفية السادات يميل كتاب تجبر بحنفية يزن يموت سوى يسمو إيه متفق نو يموت سوى يسمى يميل بحنفي مذهب كافر نو فارتم مذهبوت بإمام الشافعي بمالك بأحمد بإمام أبو حنيفة مذهب عندم يا مذهب ባለቤት የለም የቀብር አምልኮ የሚፈቅድ የሞቱ ሰዎችን እርዱኝ ድረሱልኝ ማለት ይፈቅድ ኢማሙ ሻፊዒ አይደለም የቀብር አምልኮ ሊፈቅዱ የሙታን መንፈስ ሊመለክ ሊፈቅዱ ይቅርና ቢድዓ ያመጣ ሰው ቅጣቱ በአህያ ላይ ፊቱ ወደ ኋላው አዙሮ ፊቱን ወደ አህያው ጀርባ አዙሮ ራቁቱን እየተገረፈ ጎሳዎች መካከል ገበያ ላይ ይዙር ነው ያሉት አዙ እየተገረፈ ይሄ የነብዩን ሱና የখাለፈ ሰው ጀዛ ነው እየተባለ በዚያ መልኩ ገበያ ላይ ራቁቱ እየተገረፈ በአህያ ላይ ቁጭ ብሎ ገበያ ለገበያ ይዙር ነው ያሉት ኢማሙ ሻፊዒ እንዲህ አይነት ኢማሞች ናቸው መሪዎቻችን ወጣቻለ ዛሬ እነዚህ አህባሾች ቀብር ማምለክ አይቻልም የሚል ሰው ካፊር ነው የሚሉ ናቸው እነዚህ ሰዎችኛ ካፊር እንላቸዋለን እሺ አስአሉከ ቢላህ ዛሬ አንተ هو سماكم المسلمين እያልክ ነው አይደል እንዴ ቀብር የሚያመልከው ሰውዬና ያንተ እስልምና አንድ ነው ካልክሽ ቀብር የሚያመልክ የቀብር አፈር በጥብጦ የሚጠጣ ሰው እና ያንተ ቀብር ላይ ሄዶ ስጁድ የሚወርድ እና ያንተ አላህን የምትገዛ ሰው የእስልምናቸው አንድ ነው እንዴት ሊሆን ይችላል أفنجعل المسلمين كالمجرمين ما لكم كيف تحكمون من الله ነገር ግን እኛ እነዚህ ሰዎች አጥማሚ መሪዎች አጥመዋቸዋል ስለዚህ አናከፍራቸው እነርሱ እኛን ካፊር ይሉናል ነገር ግን እኛ እስልምናችን ይለያያል እነርሱ ጣዖት አምላኪዎች ናቸው ያኒ ቀብር አምላኪዎች ናቸው እነርሱ አህባሾች ናቸው እነርሱ ሱፊዮች ናቸው እኛ ሰለፊዮች ነን የአቡበከር ተከታይ የዑመር ተከታይ የዑስማን የአልይ ተከታይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታይ በቁርአንና በሐዲስ የምንመራ ግልጽ አይደለ አንተ ዛሬ ሁላችንም ሙስሊሞች ነን ሌላ ስም አያስፈልግም ምትል ከሆነ ቀብር አምላኪና እኔ አንድ ነን በል ቀብር አምላኪና እኔ አንድ ነን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአኢሻ ዝሙት ከሰራች ሴት ጋር ግንኙነት ስላደረጉ ብልታቸው በጀሃነም እሳት ይቀጣል ከሚሉ ሰዎች ጋር አንድ ነኝ በል ከሺአዎች ጋር አቡበከር ካፊር ነው ከሚሉ ሰዎች ጋር አንድ ነኝ በል ዑመር ካፊር ነው ከሚሉ ሰዎች ጋር አንድ ነኝ በል አኢሻ ካፊር ነች ከሚሉ ሰዎች ጋር አንድ ነኝ በል ሐፍሳ ካፊር ነች ከሚሉ ሰዎች ጋር አንድ ነኝ በል ለምን ሺአዎች ይሄን ሁሉ ይላሉ ጅብሪል ወህዩ በአሊ ላይ አውርድ ተብሎ ነበር ለነብዩ ሰጥቷል ኻን الرساله ይላሉ ከዳተኛ ነው ይላሉ አንተ ከነሱ ጋር አንድ ነኝ በል هو سماكم المسلمين የምትል ከሆነ አላህ ሙስሊም ብሎናል ስለዚህ ሌላ ስም አያስፈልግም የምትል ከሆነ ማለት ነው የታራም ምን አይነት ሙስሊም አላህ ለሰሃባዎች ነው ይሄን ስም የሰጣቸው እኛ ትክክለኛ ሙስሊሞች ቁርአንና ሐዲስ በሰሃባዎች ግንዛቤ ተቀብለን የምናምን ሙስሊሞች ነን በል እኛ ቁርአንና ሐዲስ በሰሃቦች መንገድ ተቀብለን የምናምን ሙስሊሞች ነን በል ይሄ ከዚህ እስከ ሆሳና ድረስ መሄድ ነው ይሄ ሁሉ ከምትዘረዝር እኛ ሱንዮች ሰለፊዮች ነን በል انتهى الامر ምን ማለት ነው የአቡበከር የዑመር የዑስማን የአሊ ተከታዮች ነው ማለት ቁርአንና ሐዲስን የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሱና የምንከተል መመሪያችን ቁርአንና ሐዲስ የሆነን ሰዎች ነን انتهى الامر መለየት አለበት ካልሆነ
እኔ ከቀብር አምላኪ ጋር አንድ ነኝ ሰሃባዎችን ከሚያከፍር ጋር አንድ ነኝ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ከሚራገሙ ሰዎች አይሻን ከሚያከፍሩ እናታችንና አይሻን ከሚያከፍሩ ሰዎች ጋር አንድ ነኝ ማለት ነው የሚሆነው ማለት ነው ولهذا ይሄ የቁርአን አንቀጽ ሆን ተብሎ ለፖለቲካ ነው هو سماكم المسلمين ሙስሊም ብሏችኋል ሌላ ስም አያስፈልግም ምን አይነት ሙስሊም አው ሁሉንም ትተን አላህን ብቻ የምንገዛና ነብዩን የምንከተል ከሆነ አው ሙስሊሞች ነን خلاص ከዚህ ውጪ ሌላ ነገር አያስፈልገንም ነገር ግን እንደዚህ ነው አሁን ያሉት ሙስሊሞች ከላው ሐሳ እንደዚህ አይነት ሰዎችን እኮ ካፊር ነው እነሱ የሚሉት እንዴት ከነሱ ጋር አንድ እንሆናለን ከነሱ ጋር አንድ ብትሆን ኖሮ ታዲያ ትናንትና ለምንድን ነው ያን ሁሉ ሙስሊም ማህበረሰብ ከዳር እስከ ዳር አስነስተ ያን ሁሉ ዋጋ እንዲከፍል ያደረከው አንድ ከሆንክ ማለት ነው ወይስ እነሱ እንዳከብራቸው አለ ዛሬ